የገዛ ልጇን እበት ያስጠረገች ሰው ነች እሷ። መናፍስት ዓለም እንደዚህ ነው የሚሰራው። የወደቀ መልአክ የወደቀ ስለሚፈልግ የገዛ ልጇ እንኳን ትምህርት ቤት አልተማረም። ሶስት ልጅ የበረከት ገበሬው እናት ልጄ ሰርቶ ሰው ሆነልኝ በስተመጨረሻ መጦሪያ የደረሰ ብለው ሁሉ ነገራቸውን አሟጠው ዝቅ ብለው ያሳደጉት ልጃቸውን በስተመጨረሻ ሰዓት በእርጅና እድሜያቸው በተስፋ ሲጠብቁት አስክሬኑ ደረሳቸው። አሁን ላይ ሰዎች ከባድ ውጥረት ውስጥ ገብተዋል። ምክንያቱ ደግሞ ከኑሮ ውድነቱ ባሻገር ስራ የማጣት ችግር ከፍተኛውን ሚና ይይዛል። ታዲያ አንዳንድ ግለሰቦች በራሳቸው ተፍጨርጭረው የግል ቢዝነስ ስራ በመጀመርም ሆነ የቀን ስራን በመስራት የዕለት ጉርሳቸውን በመሸፈን ኑሯቸውን ሲመሩ፣ አንዳንዶቹ ግን እንደ ሌሎቹ በላባቸው ሰርተው ከመብላት ይልቅ ጨለማን ተገን አድርገው የሰውን ጉሮሮ በማነቅ ወንጀል እየሰሩ በሰው ላብና ገንዘብ ሲኖሩ ይታያሉ። አንዳንዶቹ ደግሞ በአቋራጭ ለመበልጸግ የግለሰብም ሆነ የመንግስት የሆነ ንብረት በማጭበርበር በሰዎች ላይ ጉዳትና እስከ መግደል ድረስ የሚያደርሱ ወንጀል ሲፈጽሙ ሲታይ፣ ሌሎቹ ደግሞ በማጭበርበር ስራ ላይ ተሰማርተው ሲኖሩ እያየንና እየሰማን እንገኛለን። ታዲያ በዚህ ጉዳይ በተመለከተ በየሶሻል ሚዲያው የሚሰማው መረጃ ሰላማዊና በሰላም ሰርቶ የሚገባውን ምስኪኑን ህዝብ እያስጨነቀና ወጥቶ በሰላም ለመግባት እንኳን በመፍራት እንዲሆን በመስጋት የተነሳ ከባድ ውጥረት ውስጥ ገብተዋል። ታዲያ ዛሬ በመረጃ መሰናዶዬ በደቡብ አፍሪካ ሞቶ የተገኘውን ምስኪኑን ወጣት በተመለከተ ያለውን ሙሉ መረጃና በበረከት ገበሬዋ ዙሪያ የተደበቀ ሚስጥራዊ ጉድ ባጎቷ የተጋለጠበትን እንዲሁም አስገድዶ የመድፈር ወንጀል በመፈጸምና ሊይዙት የመጡ የፖሊስ አካላት ላይ ሳንጃ በማውጣት በማስፈራራትና ግዳጅ የፈጸመባቸውን ግለሰብ በተመለከተ ያለውን ሙሉ መረጃ ይዤላችሁ የመጣው ሲሆን በስተመጨረሻ ህገወጥ ነዳጅን በችርቻሮ በሌትር ሲጨበችብ የተገኘውን ግለሰብ ይዤላችሁ መጥቻለሁ። ሰላም ውድ የመረጃ 24.7 ቤተሰቦች እንዴት ናችሁ? ተሙዲ ቶክሲዶ ነኝ። ሁሌም ሰላማችሁ ይብዛልኝ እያልኩኝ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እና የደውሏን ምልክት በመጫን አዳዲስና ትኩስ መረጃዎችን ይመልከቱ በማለት ወደ ዝርዝር ሐሳቤ ገባሁኝ። እናት ልጄ ሰርቶ ሰው ሆነልኝ በስተመጨረሻ መጦሪያ የደረሰ ብለው ሁሉ ነገራቸውን አሟጠው ዝቅ ብለው ያሳደጉት ልጃቸው በስተመጨረሻ ሰዓት በእርጅና እድሜያቸው በተስፋ ሲጠብቁት አስክሬኑ ደረሳቸው። የሆሳና ከተማ ወጣት የሆነው ይህ ምስኪን እንደሌሎች ጓደኞቹና እንደ ጎረቤት እኩዮቹ ሰርቶ ለመለወጥና ለፍታ ያሳደገችውን ምስኪን እናቱን ለማስደሰት እሱ ተለውጦ የእናቱን ሕይወት ለመለወጥ ትልቅ ተስፋ የነበረውና የሚመኝ ነበረ። ታዲያ ይህን ህልሙን ለማሳካት ወደ ደቡብ አፍሪካ ለመሄድ ወሰነ። ነገር ግን ወደ አሰበበት ለመጓዝ ገንዘብ ያስፈልገው ነበርና በቤተሰቡ መሃል ያሉ ጥቂት ቀሪ ሀብት ማለትም በቤት ውስጥ ያሉ ከብቶችና መሬት ተሽጦ የሱን ህልም ለማሳካት ገንዘብ ተሰበሰበ። ታዲያ ይህ ሲሆን በእናቱ እጅ ላይ ለመጠባበቂያ እንኳን የሚሆን አንዳች የቀረ ሀብትም ሆነ ንብረት ከሚኖሩበት ውጪ ምንም አልነበረም። ቢሆንም ግን የልጇን ህልምና ስኬት ለማየት የምትጓጓ እናት ለራሷ ሳታስብ ልጇን በማስቀደም ምርቃት ሸኘዋለች። ታዲያ ይህ በእናቱ ምርቃት የተሸኘው ወጣት የእናቱ ጸሎትና ምርቃት ይደርስና ወዲያውኑ ስራ በመግባት ከተወሰኑ ቆይታዎች በኋላ የመጀመሪያ ክፍያውን ለእናቱ ይልካል። ታዲያ ይህ በእንዲህ እንዳለ ይህች ምስኪን እናት አመስገና ሳትጨርስ የስራ እድገት አሊያም ደግሞ ጥሩ ስራ እንዳገኘና ምንም እንዳታስብ ለሱ ብላ ያወጣችው ሙሉ በሙሉ በቅርብ ጊዜያት ውስጥ አንድ ባንድ እንደሚመለስ ይነግራታል። በዚህም እጅግ የተደሰቱት እናት በማልቀስ ፈጣሪያቸውን በማመስገን ለልጃቸው ምርቃትን ያወርዱለት ጀመር። ነገር ግን ከቀናቶች በኋላ ታሪክ የሚቀይር ዜና ተሰማ። ያልታሰበ ነገር፣ ይህ ተስፋ የተጣለበት ወጣት በድንገት ህይወቱ ማለፉ ተሰማ። ተስፋ የጣለችበት እናቱ የልጇን ቃል በተስፋ ስትጠብቅ ተስፋዋን አጨለሙት። ከልጇ ቃል የልጇ አስክሬን ቀደምና ደጇ ተገኘ። ታዲያ ይቺ ምስኪን እናት ምርቃቴ እርግማን ሆነብህ በማለት ልጄን በላው ስትል በማልቀስ በከባድ ሀዘን ውስጥ ትገኛለች። ለቤተሰቦቹ ለእናቱና ለወዳጆቹ መጽናናትን እየተመኘው ለሟች ነፍስ ይማር በማለት ወደ ቀጣዩ መረጃዬ አለፍኩኝ። በበርካታ የስራ ዘርፍና በልማት ስራዎቿ የምናውቃት ከቅርብ ጊዜያት በኋላ መነጋገሪያ በመሆኑ በተለያዩ የሶሻል ሚዲያዎች ላይ እያየናት ያለችው ስለ በረከት ገበሬዋ የማይታመኑ ጉዶች ተሰማ። በረከት ገበሬዋ ሁለት አይነት ሰው ናት። ስለሷ የሚወራውና
የሚሰማ ሁሉ ከማንነታው ጋር ፈጽሞ የማይገናኝ ነው። እሷ በጣም ከባድና አደገኛ ሴት ናት ሲል አጎቷ ተናገረ። በረከት ማለት በባዕድ አምልኮ የምታምን በመንፈስ አሊያም የሰላቢ መንፈስ ተብሎ የሚጠራውን ሰይጣናዊ ተግባር በመጠቀም የሰውን ገንዘብና ንብረት ወደ ራሷ በመሳብ በሰው ላብ የምትኖር ሴት ናት። እሷ ተንደላቃ እየኖረች 9 ወር በሆዷ 2 እና 3 ዓመታትን በጀርባዋ አዝላ ለፍታ ያሳደገቻት እናቷ ግን በድህነት ማቀው ተቸግረው ሲኖሩ ዞር ብላ እንኳን ልታያቸው ፈቃደኛ አይደለችም። ሲቀጥል አይደለም ለእናቷና ለቤተሰቦቿ ይቅርና አመጣ ለወለደችው ልጇ ያልሆነች ሴት ናት። ልጇን ከትምህርት ገበታው አፈናቅላ በግብርና ውስጥ በመክተት የጉልበት ስራ እንዲሰራ በማድረግ 5000 ብር እየከፈለች ታሰራው ነበረ። ታዲያ ይህ ጉልበቱ ገና ያልጠነከረ ህፃንን ጉልበቱን ስትበዘብዝ የኖረች ሴት ናት። እናም ይህ ህፃን ልጅ በጉልበቱ ሰርቶ ያገኘውን ገንዘብ ለራሱ ለግል ጥቅሙ ከመዋሉ ይልቅ በችግር ላይ ላለችው ሀያቱ ነበር የሚሰጠው። ይህ ህፃን ደርሶ ሀያቱ መቸገሯን አውቆ ሲረዳ፣ በረከት ግን ሁሉን እያወቀች አመጣ ለወለደቻት እናቷ ማድረግ እንኳን አልቻለችም። እሷ የምታምነው እርኩስ መንፈስን ነው። ታዲያ በእሷ የእርኩስ መንፈስ ተግባር የበርካቶች ቤት ፈርሷል፣ በርካቶች አልቅሰዋል። ይህንን ደግሞ ሀገሪቱ ውስጥ ያሉ ጋዜጠኞችና የኢትዮጵያ ህዝብ በተሰበሰበበት ሁለታችን ብንጠየቅ ፊት ለፊት የምናገረው ነው። እሷ በሚዲያና ለሰዎች የምታወራውና የምትኖረው ፈጽሞ የተለያየ አራምባና ቆቦ የሆነ ነገር ነው ሲል ተናግሯል። የገዛ ልጇን እበት ያስጠረገች ሰው ነች እሷ። መናፍስት ዓለም እንደዚህ ነው የሚሰራው። የወደቀ መልአክ የወደቀ ስለሚፈልግ የገዛ ልጇ እንኳን ትምህርት ቤት አልተማረም። 3 ልጅ የበረከት ገበሬውን ልጅ 3 ዓመት ሳይማር እበት አስጠረገችው። ሂድና እበት ጠረግ ተቀጥራል ብላ በ5000 ብር አስቀጠረችው። ጥቁራ የሚባል ቦታ። ለምን? መናፍስቱ እንዲህ ነው የሚሰራው። ገብቷላ? ጫና ሲበዛብህ ወደ ታች እያወረደ ይሄዳል። ስራው ማዋረድ ነው። የወደቀ አይደል? ይገርምሃል ግን ይሄንን 5000 ብር ልጁ ማለት ነው ሰለቸው። መጨረሻ ላይ ብሩን አምጥቶ እንኳን ለአያቱ ነው የሰጠው። 5000 ብር ለኃይሉሽ ተስፋዬ ይሄን ነግራኛለች በትክክል። እሷ ይሄ ነገር አንተ የምታወራው ውሸት ነው ካለች መላው የዓለምን ህዝብ እኔ ጋዜጠኛ ጠራለሁ። እኔ ጠይቃታለሁ፣ እሷ ትመልሳለች። ጁባ እኔ በጣም እታወቃለሁ። እኔንና እሷ የሚያውቁ ልጆች ጠራለሁ። ስቴዲየም መስቀል አደባባይ ይመጣሉ፣ እኔ እመጣለሁ። የኢትዮጵያ ህዝብ ቆሞ ይፍረደን እዛ ጋር። ቪዲዮ እንደተመለከታችሁት በረከት ገበሬዋ እውነት ፊት ለፊት በመቅረብ ስለ ሁሉም ነገር ምላሽ ትሰጣለች ወይስ ተደብቃ ትቀራለች የሚለውን አብረን የምናይ ይሆናል ስል ወደ ቀጣዩ መረጃዬ አለፍኩኝ። በአስገድዶ መድፈር በመጥለፍና በፖሊስ ላይ የማስገደድ ድርጊት የፈጸመው ተከሳሽ በ11 ዓመት ከ10 ወር ጽኑ እስራት ተቀጣ። ታኅሳስ 3 ቀን 2018 ዓ.ም ወንጀሉ የተፈጸመው በደቡብ ምዕራብ ኢትዮጵያ በካፋ ዞን በሺሺንዳ ከተማ አስተዳደር ውስጥ ሲሆን በአቃቢ ሕግ ከቀረበው የክስ መዝገብ መረዳት እንደተቻለው ተከሳሽ ታምሮ ኃይለ ኢየሱስ የተባለ ግለሰብ የኢፌዴሪ ወንጀል ሕግ አንቀጽ 587 ህዝባር 1 አንቀጽ 620 ህዝባር 1 እና አንቀጽ 441 ህዝባር 2 በመተላለፍ ተበዳይ ሳራ ሸዋዬ የተባለችን ግለሰብ በዕለተ ሮብ በቀን 26 12ኛ ወር 2017 ዓ.ም በካፋ ዞን ሺሺንዳ ከተማ አስተዳደር 01 ቀበሌ ልዩ ስሙ ገጫ ተብሎ በሚጠራው አካባቢ ተበዳይ ከገበያ በመመለስ ላይ ሳለች ተከሳሽ መንገድ ላይ በመጠበቅ የያዘውን ጩቤ አንገቷ ላይ በማድረግና እንዳትጮህ በማድረግ ጠልፎ ቤቱ ከወሰዳት በኋላ በተደጋጋሚ አስገድዶ የደፈራት ሲሆን የተበዳይ ቤት ዘመድና የጸጥታ አካላት በቦታው ሲደርሱ ተከሳሽ ከቦታው የተሰወረ መሆኑ ተመልክቷል። በንጋታው ፖሊስ ባደረገው ጥብቅ ክትትል ተከሳሽ በቁጥጥር ስር የዋለ ሲሆን በቁጥጥር ስር በሚውልበት ጊዜ በያዘው ጩቤ ፖሊስ ላይ ጥቃት ለማድረስ በመሞከር የኃይል ድርጊት በመፈጸም በማስረጃ በመረጋገጡ የሺሺንዳ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት በቀን 3/4ኛ ወር 2018 ዓ.ም በዋለው ችሎት ተከሳሽ በተከሰሰባቸው ተደራራቢ ወንጀሎች ጥፋተኛ ሆኖ በመገኘቱ 11 ዓመት ከ10 ወር ጽኑ እስራት እንዲቀጣ ተወስኖበታል። በስተመጨረሻም የሺሺንዳ ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት የልዩ ልዩ ወንጀል ስራ ሂደት አቃቤ ሕግ የሆኑት አቶ ብሩክ ሀፍታሙ ጽሕፈት ቤቱ በሴቶችና ህፃናት ላይ የሚፈጸሙ ወንጀሎችን ልዩ ትኩረት በመስጠት የመከላከል ስራ እየሰራ መሆኑን በመግለጽ ህብረተሰቡ በሴቶችና ህፃናት ላይ የሚፈጸሙ ወንጀሎችን
እንዲያወግዝ ጥሪ አቅርበዋል ስል ወደ ቀጣዩ መረጃዬ አለፍኩኝ። በህገወጥ መንገድ ነዳጅ ሲቸረችር የነበረ ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። አዲስ አበባ ታኅሳስ 3 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 9 ልዩ ቦታው ጡረታ ድልድይ አካባቢ ዘሪሁን ኢብራሂም የተባለ ግለሰብ ቤንዚን ከነዳጅ ማደያ በ129 ብር እየገዛ በድብቅ አንዱን ሊትር በ200 ብር ሲሸጥ ታኅሳስ 2 ቀን 2018 ዓ.ም ከቀኑ 7 ሰዓት ተኩል ላይ እጅ ከፍንጅ እንደተያዘ የፓስተር አካባቢ ፖሊስ ጣቢያ አስታውቋል። ግለሰቡ የህንፃ መሳሪያ መሸጫ ሱቅ ያለው ሲሆን 4 ባለ 20 እና ባለ 25 ሊትር 6 ጀሪካን እንዲሁም ለችርቻሮ የተዘጋጁ 23 ባለ 2 ሊትር ቤንዚን በእናቱ ቤት አስቀምጦ እንደተገኘ ፖሊስ ገልጿል። የነዳጅ ግብይት በህገወጥ መንገድ መፈጸም የህግ ተጠያቂነትን የሚያስከትል ድርጊት እንደሆነና ነዳጅ በቀላሉ የሚቀጣጠል በመሆኑ ከማደያ ውጪ ማከማቸት ለአደጋ የሚያጋልጥ በመሆኑ ጥንቃቄ ሊደረግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል ስል የዛሬው መረጃዬን በዚህ ቋጨሁኝ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።